ይመስለኛል። ማታ ቅሚ ጠጥቼ አጭሼ ገብቼ መብራ ልጅሽ አይደለም ይላት ነበር። ሱሴን በሽታ አርጊብኝ በቃ እንዳቆም እርጭኝ ምናምን አልኳት። በቃ ልክ እንደዛው የራሱ የሆነ ነገር አርግታለኝ ወላ በድያት መልሼ ጠይቃት ነበር ምን አርግችሽ ነው ብዬ እኔ እኮ ነኝ ጥፋተኛ እኔ ነኝ በደለኝ። በጣም ህይወቱን የለወጠው ትምህርት አለ ስብከት አለ ብሎኛል። የማን ስብከት ነው? ምን አይነት ስብከት ነው? ሄኖክ ዲያቆን ሄኖክ አይደል? ዲያቆን ሄኖክ እኔ አንድ ነገር መስማማበት ዲያቆን ሄኖክ ጋር አለ። በቃ ምንም ልሁን ምንም ከቤተ ክርስቲያን ዞር ማለት አልፈልግም። የፈለኩትን ነገር ላርግ። እኔ ምንም ነገር ሆኜ ቤተ ክርስቲያኑ እንዴት ነው የሚመጣው? በቃ ማለት መመለስና መቀየርን ስለምፈልገው ምንም ልሁን ተመልሼ አርቅም። እኔ ኃጢአተኛ ነኝ በደለኛ ነኝ ምናምን በይ አርቅም። ምንናም ምንም ቆሻሻ ውስጥ ብንሆን ከቤተ ክርስቲያን መውጣት የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻ